ይሄ የውሻ ልጅቷን ይዟታል። አይሆንም አባዬ። ደወለችልኝ እኮ ነገረችኝ። ደግሞ በጣም ተጨንቃለች። እኔ እሄዳለሁ። አንተ ልጅቷ ናት። ይቅርብ። አንተ መኪና ራሱ ከነዳ ቆይተሃል። አይጠፋኝም። ይቺን ህፃን ልጅ ግን አንተ አድናት። እኔም እሄዳለሁ። አንቺ እዚህ ሆነ እንዴ? አባዬ እኔ እዚህ መቀመጥ አልፈልግም። እሺ በኛ አልኩሽ። አሁን እዚያ እናትሽ ጋር ደውይለትና ብቻዬን ነኝ አሁኑና እዚህ ቤት በይው። ሄሎ እናቴ፣ የት ነህ? ቤት ነኝ፣ ብቻዬን ነኝ። ሁለቱም የሉም። በእናትህ ነው እንዴ? ለምን አትችልም? አዎ ልክ ነሱማ መሽቷል፣ ግን ደግሞ ቢሆንም መምጣት አለብህ። ወይኔ ልጄ ምን ውስጥ ገብተሽብኝ ሆን? ልጄ ምን ልሆን? ወይኔ ላገኝሽ ማናላት ብለሽ ነው? ልጄ ምን አይነት ጅብ በላብኝ? ልጄ ወይኔ ልጄ ወይኔ ልጄ ልጄ ማን የወሰደብኝ? የኔ እናት እባካችሁ ልጄን ስጡኝ እባካችሁ። ወይኔ ጉዴ። ተረጋጊ። እሷ ጋር ወስድሻለሁ። ተረጋጊ። አልረጋጋም። ልጄን ነው የምፈልገው። ልጄን እንዴት አባባ እንደማይሆን ሆኑ ማለት ነው። በስተመጨረሻም ግን ከባለቤታቸው ጋር ተገናኙ። አቶ ናቲ ደግሞ ምንድን ነው ያደረገው? አልሳካ ብሎት እንግዲህ በአቋራጭ ደርሰው የአባባ ባለቤት ሲወስዱበት ምንድን ነው ያደረገው? በድልን አግቷት ነበረ ማለት ነው። በድል ግን በጣም ሲስተም ተጠቅመ ስልክ በመያዟ ጠቅሞ ቶሎ ወደ ናቲ ወደ ተመስገን በመደወሏ ተመስገንም ደግሞ ለትሁት ደውላ እኔ ቤት ብቻ ነኝና እንድትለው አደረጉ ማለት ነው። አባባ ወደ ሚስታቸው ሄዱ። እንዲሁም ደግሞ ተመስገን ወደ በድል ጋር ሄደ ማለት ነው። ናቲ ተመልሶ ሮጦ እናትሽን ነው ማግኛት፣ እናትሽን ነው ማግታት። ከዚህ በኋላ በአንቺ በዚህ በትንሽ ጭንቅላትሽ እኔን መሸወድ፣ እኔን መሰለል፣ በአንቺ ቤት ይሄ ብልጥነት ተጠቅመሽ ነው ወይ ብሎ እንግዲህ አስገብቶ ዘግቶባት እንደነበረ ሁላችንም አይተናል ማለት ነው። በጣም አስጨንቋት እያስለቀሳት እንደነበረ እችን ህፃን ልጅ በድል ማለት ነው አይታችኋል ማለት ነው ሁላቸውም። ነገር ግን ምንድን ነው ያደረገችው? የፈለገ ነገር ቢሆን ጎበዝ ናት። በሩ ዘግታበት እንግዲህ ስልኳ እንደያዘችው ስልኳ አልተቀበላትም። ስልኳ እንደያዘችው ለተመስገን ነው የደወለችለት። ተመስገንም ደረሰላት። ነገር ግን በሩን ክፈቺው እንደነገርሽኝ ንገሪው ብሏት ነበረ ማለት ነው። እንትናም ደግሞ ቶሎ አስጠርታ ናፈልግሃለሁ እንዳለችው ምን ሆነሻል እንዳለች ማለት ነው። ትሁትም ደግሞ ምንድን ነው ያለችው? አይ እኔ ምንም የፈለገው ነገር ይሁን ምንም ነገር አልሆንኩም። የአባዬ የሚስቱ ልጅ ታግታለች፣ እባክህን አምጣልኝ አለችው ማለት ነው። ያው እሷ ቀጥታ ነው የነገረችው፣ እሱ አልገባውም ማለት ነው። እባክህን ማታውቁት ነገር እባክህን አምጣልኝ፣ ስጠኝ ስትባል ያው እንደታወቀ እንደተነቃባችሁ ነው የምጠረጥሩት። እና እሺ እናመጣታለሁ ብሎ ነው የሄደው። አትጨናነቂ እናመጣታለሁ ብሎ ሄደ። ሲሄድ ያው ልጅቷ ቁጭ ብላ ነበረ በድል ማለት ነው። ገባና በቃ አብረን መሄድ አለብን፣ እንሄዳለን፣ እናትሽም ደህና ናት አላት። የታየሃት ብላ ብርግግ አለች። አይቻታለሁ፣ እናትሽ ደህና ናት፣ አሁን እንሄዳለን አላት ማለት ነው። እሺ በቃ እውነትህን ነው ወይ ስትለው አመሰግናለሁ ስትለው ምስጋናውም ይቅርታውን መጠየቅ ያለብኝ እኔ ነው አለ። ምክንያቱም ፈልጎ አይደለም፣ ተንኮል አይደለም እንደታወቀበትና እዛ ጋር አባዬም ወደ ባለቤታቸው እንደቀረቡ ባየ ጊዜ ነው። እሱም ያው አባዬና ይው ባለቤታቸው ቁጭ ብለው እያዩ ነው። የሁለታቸው ቁጭ ብለው አይቷል። ናቲ በጓሮ መጥቶ በጓሮ በኩል ሮጦ ሄዶ ነው ወደ ትሁት ጋር ደግሞ የደረሰው ማለት ነው። ያ ይሄ ሲነቃበት ነው በቃ አሁን ልጅ ጠፋች ብላ ትናገራለች። አባባ ሚስት በቃ ወደ እኔ ነው የሚመጡት በሚል ነው እንጂ ያው እስክሪብቱ እንትኑ የድራማው ስክሪፕት ምንድን ነው ማለት ነው ያው ያለ ነው ሀገራችን ላይ እንደዚህ በአንድ ጎን የሚጠቅሙና በአንድ ጎን የሚጎዱ ሰዎች እኛ ናቸው ስንላሉ፣ ይሄው ናቲ በዚህ በኩል ሮጦ እየሄደ ነው ማለት ነው ወደ ቤት። ስለዚህ አሁንም ደግሞ በቃ ይዟት ሲወጣ ማንን ያገኘዋል? ተመስገን። አሁን ከተመስገን ጋር የማይገባ ነገር ነው የሚፈጠረው። ለምን በሉ
በጣም ሁለቱ ይጨቃጨቃሉ። ታያላችሁ፣ ሁለቱ ይማታሉ፣ ይደባደባሉ። እንዴት አንተ እንደዚህ ታደርጋለህ? ደግሞም ገብቶ በቃ በጣም ደስ ይላል አለ ለአባባ ተገናኘን ከባለቤቴ ጋር ሲል ማለት ነው አባባ። እናም ደግሞ ምንድን ነው አለው፣ አረ ያው አውቀውታል እሱ ስራው ብዙም ናቲ ያው ከኋላ ከጀርባቸው እያሴረ ቢሆንም ግን እዚህ ውስጥ ደግሞ ቲና የለችም። የት እንደጠፋች ምን አይነት ስራ ላይ እንደሆነች ባላቅም ማለት ነው ቲና አልተሳተፈችም፣ የለችበትም። በሚቀጥለው በማቃጠር በምን ትምጣ አላቅም ማለት ነው። እንግዲህ ያው ልጄ ብላ እያለቀሰች በጣም ታሳዝናለች። ያው ለአባባ አላወቀችውም ማለት ነው። ባለቤቴ እንደሆነ የምታቀኝ ከሆነ ልጄን አድንልኝ፣ ልጄን አምጣልኝ ስትለው ነበረ። ወደ ልጅሽም ወስድሻለሁ፣ እባክሽን እኔን አስታውሽ፣ ለማስታወስ ሞክሪ እያላት ነበረ። የአባባ ሚስት ማስታወስ እንደማይችሉ ነው እንግዲህ የድራማው ስክሪፕትም ቢሆን አለ እንደዚህ አይነት ነገር ይፈጠራል። ሪል ባይሆንም ደግሞ እዚህ ጋ ናቲ ያው እንግዲህ ቀስ ብሎ እሱ የአባባ ሚስት ለማገት ነበረ ማለት ነው የመጣው። አባባ ሲያያቸው ደንግጦ ጥሩ ነው አባባ እኔ እዛ ሄዳለሁ ማለታቸው በጣም ትልቅ ነገር ነው ማለት ነው። እንኳንም ሄዱ። ከዛ በኋላም ደግሞ ተመስገንም ደግሞ ወደ ትንግርት ይቅርታ ወደ በድል ሄደ ማለት ነው። እንግዲህ እዚህ ጋር በጣም ደስ የሚልና ያው አባባም ወጥቀው ተነስተው አቅፈው አልሄድም ብለው ነበር፣ አቅፈው ያዟት ማለት ነው። አልሄድም እያሉ እንግዲህ ና መሄድ አለብን ብለው ይዘዋቸው ሄዱ ማለት ነው። ትሁት ተመስገን ያው ይዘዋቸው ሄዱ እንጂ እኔ አልሄድም ድጋሚ እንዳጣት አልፈልግም ብለው ነበረ አባባ ማለት ነው። ያው አባባ ሴትዮ እሺ ብላ አለማናገሯ በጣም ተከፍተዋል ማለት ነው። በስንት ጊዜ ሲገናኙ እኔ በባለፈው ቪዲዮ ምን ብያችሁ ነበረ? አባባ ይወድቃሉ። ምክንያቱም በጣም እየተንቀጠቀጥኩ ነው፣ አልቻልኩም፣ ሰውነቴ እየተረከረከ ነው እያሉ ነበረ ማለት ነው። ምንድነው እያንቀጠቀጠኝ ነው እያሉ ነበር ማለት ነው። ስለዚህ እንደተባለውም በጣም ነው የተዘረሩት። እንግዲህ ሚስታቸው ምንም አልመሰላትም። ያው አንዳንዴ የማያውቅ ሰው ትንሽ ማያስታውል ሰው ምንም ውሃ ምናምን ሲያረጋጓቸው የነበሩ ትሁት ተመስገን እንዲሁም ደግሞ በድል ነበሩ ማለት ነው። ምን ይሻላል አሁን እሲው ተሰባስበው እንደዚህ ቁጭ ብለው ነበር። እንግዲህ አባባ ደስታቸው ትልቅ ነው፣ ነገር ግን አለመገናኘታቸው አሁንስ ምን ይፈጠራል ከተመስገን ጋር እንዲሁም ደግሞ ከናቲ ጋር ማለት ነው። ምን ይፈጠራል? እቺ ልጅ አግቶ ገና ይዞ እየመጣ እንደሆነ ፊት ለፊት ሲያይ ሁለቱ ጋር ምንድን ነው የሚፈጠረው ትላላችሁ? ይሄ ባለፈው አባባ በዛሬው ቪዲዮ አይታችኋል። በጣም ደንግጠው ሚስታቸው ስትወጣ ይወድቃሉ ብዬ ነበረ። ዛሬ ማንን እውነት አምናቸው ትቆማለች ማለት ነው ወይስ አትቆምም? እስቲ ሁለቱ ሲያያዙ ማለት ነው ምን ትላላችሁ? በድል ብር ብላ ሩጣ ወደ እናት ሆነው የምትሄደው ወይስ ሁለቱ ሲደባደቡ ሲጣሉ ሲጨቃጨቁ እንትን ታስታርቃለች ወይስ ደግሞ እስቲ በእናንተ እይታ ምንድን ነው የምትሉት እላለውኝ ማለት ነው። ይሄ ፕሮግራም ይሄ ድራማ ማለት ነው አስተማሪ ነገር አለው። በተለይ በእኛ በኢትዮጵያ በአሁኑ ጊዜ በአሁኑ ሰዓት ባለው ነገር ወቅቱ የጠበቀ ነገር ነው ማለት ነው የሚሰራው ማለት ነው። እዚህ ጋር እሷም እያለቀሰች እየጮኸች ነበረ። ያው ያለ ነው፣ ሰዎች ይታገታሉ፣ ይገደላሉ፣ ኢቭን ሰው አይደርስም። በድሮ ሰዓት ሰው ሲጮህ እንኳ ሰው ብቅ ብሎ ምንድን ነው ይል ነበረ። በአሁኑ ሰዓት ሞተ፣ ተገደለ፣ ሄደ፣ አለቀ በቃ እንትን ያለ ነው ማለት ነው፣ የተለመደ ነው ማለት ነው። በጣም ነው የሚያሳዝነው። እንግዲህ ያው ፍቅር አያረጅም የሚባለው በአባባና በአባባ ሚስት ይታወቃል ማለት ነው። አባባ በጣም ተደስተው ቢሆን ያው ስትደሰቱ የሆነ ራሳችሁ ትስታላችሁ፣ ምን ትላላችሁ እና አባባም ላይ የተፈጠረው የደስታ ነገር መቋቋም አለመቻል እውነት በአካል በማግኘት ሞታለች ብሎ 12 ዓመት የተዋት ሰው ሲያገኝ ፍቅር አያረጅም። በዚህ ልክ ነው ትልቅም ሰው እላቸዋለሁ። ስትለያዩም ስትኖሩም በንጹህ ልቦናና በፍቅር መሆን አለበት። ይው የሰው ልጅ በሰላም ከተለያየ እንደዚህ እንደ አባባና እንደ የአባባ ሚስት ይሆናሉ ማለት ነው። የአባባ ሚስትም ትሄጃለሽ እያለቻት የነበረው ማለት ነው።
ትሄጃለሽ፣ በቃ ከሱ ጋር ትኖሪያለሽ፣ ያኛው ቤትሽ ነው የኛው ቤታችን፣ እኔ ጠብቀዋለሁ እያለቻት ነበረ ማለት ነው። ከልጃቸው ጋር እየተወያዩ ነበረ። ነገር ግን አንቺን ትቼ የትም አልሄድም እያለቻት ነበረ። በእድል እኔ እዚሁ እኖራለሁ እያለች ነበረ። እዚህ ጋር ናቲምና ደግሞ የተጠቀመበት ቤተሰቦች ስላሏት በእድልን ቤተሰቦችሽ አግኝቻቸዋለሁ እንዴት ልታቅ ቻልክ ስትለው ያታለላት። እዚህ ጋር ያው አንዳንድ ሰዎች በተጎዳችሁበት ነገር ገብተው ይጎዷችኋል ማለት ነው። አውቀው ደካማ ጎናችሁ አውቀው ይገቡባቸዋል ማለት ነው። የአባባ ሚስት ቀብር ቦታ ሄደ ጊዜ ሲያለቅሱ አግኝቻቸው ነበረ እና አንቺን ሳይሆን እነሱ ነው መርዳት የምፈልገው ብሎ አታሏት ይዟት ሄደ ማለት ነው። ስለዚህ አንዳንድ ቀን የሆነ ደካማ ጎናችን መጠርጠር፣ የሆነ ሰዎች የሆነ ነገር አረግልሃለሁ ሲሉን መንቃት፣ መጠርጠር፣ ማሰብ፣ አንድ ሁለት ማለት አለብን። ይሄ ድራማም ቢሆን እንደዚህ አይነት ክስተቶች ሪል በህይወት ላይ ይፈጠራሉ ማለት ነው። ይሄ ራሳችን መጠበቅ አለብን ማለት ነው። ምን ጊዜም አስተማሪ ነገር ነው። ድራማ ስናይ ቋንቋ እንማራለን፣ ትዕግስት፣ ትምህርት እንወስዳለን። ትምህርት ከትምህርት ቤት ብቻ አይደለም ማለት ነው። ስለዚህ ድራማው አስተማሪ ድራማዎች አሉ ማለት ነው። ይህን በመከታተል በህይወታችን የሚመጡ ነገሮች አስቀድሞ ማሰብ፣ ከመወሰን በፊት 1 2 3 ጊዜ ለምንም ነገር መወሰን ማሰብ ቶሎ ከመወሰናችን